ሰላም ሰላም እንዴት ናችሁ? ክቡራትና ክቡራን የፕሮግራም ተከታታዮች እንደምን ቆይታችኋል? እንግዲህ ከሰሞኑ በቴዲ አፍሮ ጉዳይ ሰፋ ያሉ ዘገባዎችን ወደ እናንተ ስናደርስ ነበረ። ብዙ ዝግቦች ተከስተዋል። እንግዲህ ከአልበም ከመለቀቁ በፊት የአጠቃላይ የህዝቡ ጉጉትን ጨምሮ በተለይም ከዚህ ከሰዋሰው እና ከራይድ ባለቤት ጋርም በተያያዘ የተገናኘው ሌሎችም የመንግስት አካላት በመንግስት አክቲቪስቶች በኩል ይነሱ የነበሩ ጉዳዮችም ነበሩ። እንግዲህ ከመለቀቀው በፊትም ትልቅ መነጋገሪያ አጀንዳ የነበረው የቴዲ አፍሮ አልበም በትላንትናው ዕለት ተለቋል። በጉጉት ሲጠበቅ እንደነበረው እጅግ አስደማሚና አስገራሚ ሙዚቃዎችን በውስጡ አጭቆ ይዟል። በተለይ እነ ዳስጣልን የመሰሉ በፖለቲካውም በታሪክም የታሹ ሙዚቃዎች ወደ ታዳሚው እንዲደርሱ ሆኗል። እጅግ አነጋጋሪ ነገሮች እንግዲህ ከዛ በኋላ ነው እየተሰሙ ያሉት። በተለይም ከሙዚቃው መለቀቅ ጋርም በተያያዘ 8 18 እና 8ን መምረጡ ብዙዎቹን እያስደነቀ ነበረ። እንግዲህ 18 ትራኮች ለቋል። በ2018 ነው የተለቀቀው። ሌላ 18 ማለት ነው። ቀኑ 8 ነበረ። ከዛ ደግሞ ሰዓቱ 8 ሆነ ማለት ነው። አንዳንዶቹ እንደውም ሰፋ አድርገው በተለይም ከዚህ አዲስ በለውጥ መንግስት የሚባለው ከመጣ በኋላ ያለውን 8 ዓመትንም ታሳቢ ያደረገ 8 ላይ የተመሰረተ ቁጥር ነው የሚሉ አሉ። እንግዲህ እሱን ብዙዎች እንደትንተነው እንደራሳቸው የሚያዩት ነው የሚሆነው። እንግዲህ የደጋፊው በተለይ የህዝቡ ደስታና አድናቆት ገራሚ ነበር። በትላንትናው ዕለት በጣም ከረጅም ጊዜ ጥበቃ በኋላ ስለመጣ የኢቶሪካ አልበም እንግዲህ ባለፉት 8-9 ዓመታት በትዕግስት ሲጠበቅ የነበረው ቴዲ አፍሮ አልበሙም ሲወጣ እንግዲህ ትልቅ ድል ነው የተቆጠረው ማለት ነው። የድል ያህል ነው አብዛኛው ሰው። ስለዚህ እንግዲህ ይሄንን አስገራሚ አልበም ሰዎች ተረጋግተው እየቆመቆሙት ነው ያሉት። በተለይ ከግጥሙ ጥልቀት አንጻር ቴዲ አፍሮ በአልበሙ ውስጥ የተጠቀማቸው የሰምና ወርቅ ቅኔዎች እንዲሁም ጥልቅ የአማርኛ ቃላት አጠቃቀም በብዙ ምሁራንና የጥበብ ሰዎች ዘንድ ከፍተኛ አድናቆትን አትርፏል። የዜማውን ቅንብር በተለይም እንደ ዳስጣል፣ አንሳው አይነት ዜማዎቹ በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ እይታዎችን እያገኙ ናቸው። በተለይም በኢንተርናሽናል ትሬንዲንግ ሚውዚክ ደረጃ ከ12ኛ ተነስቶ አሁን 2ኛ ደረጃ ላይ ደርሷል። አስደናቂ ሪከርዶችን እያስመዘገበ ነው የሚገኘው። ያው የቴዲ አፍሮ ዘፈኖች ወድቀው የሚወድቁ አይደሉም። ብዙ ወቅታዊ ጉዳዮችን አንስቷል። ፖለቲካውን ተችቷል። አሁን ያለበትን ጉዳይ አንስቷል። በተለይ በዳስጣል ያሉ ግጥሞች እጅግ አስደናቂ ናቸው። እንግዲህ ለአዲስ አበባ ልጆች ትርጉም የሚሰጡ ከመሀል ሀገር ወጥተን ዳር ተጣልን አይነት ግጥሞች ናቸውና ብዙዎቹ ከፖለቲካው አሁን ካጋጠማቸው ነባራዊ ሁኔታ አንጻር ምናምን እያገናኙ እየተነተኑት ነው። በእርግጥ የሚያስኬድ ብዙ ነገር አለው ማለት ይቻላል። እንግዲህ አልበሙ ከመውጣቱ በፊት እንግዲህ ፖለቲካዊ ሽኩቻዎችም ነበሩት። እንደምታስታውሱት ጋዜጣዊ መግለጫው ተከልክሎ ነበር። አልበሙ ሊመረቅ የነበረበት መርሃ ግብር ማለት ነው በመንግስት ጫና እንደተሰረዘ በአብዛኛው ሰው ዘንድ ቁጣን ቀስቅሶ ነበር። ይህም እንግዲህ መከልከሉ በተቃራኒው አልበሙ የበለጠ ትኩረት እንዲያገኝም አድርጎት ነበር ማለት ይቻላል። ከዛ በተረፈ የመልእክቱ ይዘት ቴዲ አፍሮ እንደ ሁልጊዜው አንድነትና ኢትዮጵያዊነት ላይ አተኩሯል። አሁን ባለው የሀገሪቱ የፖለቲካ ሁኔታ የተለያየ ትርጉምም እየተሰጠው ነው የሚገኘው። ደጋፊዎቹ እንግዲህ አብዛኞቹ ነገሮች ታሪካዊ ነገሩን በመናፈቅ ሀገር እንዴት እንደዚህ ትሞታለች እያለ ሲያለቅስ ሲያዝን አስታራቂ የሆነው ቴዲ ከች ብሏል ብለውታል። ሌላው የሚተቹት ደግሞ እንግዲህ ወቅታዊ ችግር ችላ እያለ ነው እሱ ይሄን ያነሳው ከታሪክ አንጻር ብቻ ነው የሚሉም አሉ። ሌላው እንግዲህ የማህበራዊ ሚዲያው ንቅናቄ እጅግ አስገራሚ ነው። የሚገርም ሁኔታ እየታየ ነው። በተለይም በዩቲዩብ ላይ ያለው የሙዚቃው ስርጭት ከፍተኛ ደረጃ ላይ እየደረሰው አልበሙ በይፋዊ መንገዶች እንዳይሰራጭ እንቅፋቶች አሉበት ተብሎ ነበረ። ከዛ ግን ብዙዎቹ በየቴሌግራሙ፣ በየቲክቶኩ፣ በየዩቲዩቡ በሰፊው እየበተኑት እያሰራጩት ነው የሚገኙት። አስደናቂ እድገት ነው እያሳየ ያለው በሰዓታት ውስጥ ማለት ይቻላል።
እና በብዙ ሚሊዮን የሚቆጠሩ እይታዎችን በቀላሉ ማግኘት ችሏል። በእርግጥ የሚያንስበት አይደለም። በተለይም ከዘፈኖቹ ጥልቀት ከጥራታቸው አንጻር በሰፊው ቢደመጡ ከበቂ በላይ የሚመሰገኑ ናቸው። እንግዲህ በርካታ አንጋፋና ወጣት አርቲስቶችም አልበሙን በማጋራት ለቴዲ ያላቸውን አክብሮት እየገለጹ ነው የሚገኙት። ቴዲ አፍሮ እንግዲህ የተጠበቀውንም ያህል ህዝቡንም አላሳፈረም። መጥቶ በደንብ እንግዲህ ህዝቡን በሰፊው ማለት ይቻላል በሰፊው አርክቶታል። እንግዲህ በትላንትናው ዕለት እንግዲህ የኢትዮጵያ ታሪክ ከአድዋ እስከ ዛሬ ድረስ የሚዳስሱ መልእክቶች አሉት። በተለይም በወጣቱ ዘንድ ስለ ሀገር ታሪክ የመወያየት ፍላጎት እንዲቀሰቀስ አድርጓል። አብዛኞች በየቲክቶኩ በቴዲ አፍሮ ዘፈን መነሻነት እያለቀሱ ነው የሚገኙት። ኢትዮጵያ እንደዚህ እንደምትናፍቃቸው ያወቁት የሚመስለው እንግዲህ በትላንትናው ዕለት ከወጡት ሙዚቃዎች ውስጥ ነውና ኢትዮሪካ እንግዲህ ከሙዚቃ አልበምነትም አልፎ ትልቅ የማህበራዊና ፖለቲካዊ ውይይት መድረክ ከፋች ሆኗል። ብዙዎች አልበሙን የኢትዮጵያ ትንሣኤ ድምጽ ነው እያሉት ነው የሚገኙት ማለት ነው። እንግዲህ በኢትዮሪካ አልበም ውስጥ መንግስትን ወይም አሁን ያለውን የሀገሪቱን የፖለቲካ ሁኔታ የሚተቹና የሚቆንጠጥ የሚያደርጉ ስንኞች አሉበት። እንግዲህ ይሄ ብዙ አድማጮችን የሳበ ነገር ነውና ቴዲ አፍሮ እንደ ልማዱ በቀጥታ ከመናገር ይልቅ በሰምና ወርቅ ወይም ሚስጥራዊ ትርጉም ጥልቅ በሆኑ ቃላት ነው መልእክቶቹን ያስተላለፈው። እንግዲህ የዳስጣል የሚለው ሙዚቃ በተለይ በዚህ ዜማ ውስጥ በጀርመንኛ የተለያዩ ትርጉሞች አሉት። በእርግጥ እሱ የአማርኛውን ነው የተጠቀመው። በአማርኛው ዳስጣል ሰው ይድረስህ፣ ሰው የውስጥህን ስሜት ይጋራ፣ ያጽናናህ አይነት ነው እና ሀገሪቱ በጦርነትና በግርግር ውስጥ ስለሆነች ሁሉም ነገር ጠፍቷል በቃ እና ሰላሙ ጠፍቷል። ሁሉም ሰው ተስፋውን አጥቷል። ስለዚህ ነገ ይሻላል፣ ከነገ ወዲያ ይስተካከላል፣ ነገሮች ነገ እንደዚሁ አይቀጥሉም የሚሉ ሰዎች ነገን በጉጉት የሚጠብቁ አሉና እነሱ አሁን ያለውን ሪያሊቲ ላለማመን እየሞከሩ ያሉ ናቸው። ስለዚህ ምንድነው ቴዲ አፍሮ ያለው? ዳስጣሉና እርማችሁን አውጡ አይነት ነው። ስለዚህ አዲስ ለውጥ አዲስ ነገር የማይፈጠር ከሆነ አሁን ባለው ሁኔታ ነገን መጠበቁ ብዙ ደስ የሚል ነገር አይደለም። ስለዚህ ራሳችሁን በዛ መልኩ እንድታዩት ነው የሚለው ሙሉ ዘፈኑ። ይሄ ቶታሊ ፖለቲካ ነው። ሌላው የአንድነትና የታሪክ መነሳሳት በተለይም በአልበሙ ውስጥ ብዙ ነገሮችን አንስቷል። ስለ ጥንታዊት ኢትዮጵያ፣ ስለ አድዋ ድል እንደዚሁም ደግሞ ጥንት አባቶቻችን እንዴት ዋጋ ከፍሎችን ሀገር እንዳቆዩት አሁን የመጣው ትውልድ ግን እንዴት እንዳበላሻት ነው በግልጽ ያስቀመጠው። ስለዚህ አሁን ያለው የፖለቲካ ስርዓት ከታሪክ ጋር ያለውን መቃቃር ወይም የብሔር ፖለቲካን በእጅጉ የተቸበት አልበም ሆኗል። ስለዚህ ያለፈውን ታሪክ የምታጣላሉ ሰዎች ባካችሁ ተቆጠቡ አይነት ነው። ስለዚህ በታሪክ ላይ ያልተመሰረተ ሀገር ተስፋ እንደሌለው የሚያሳይ ነገር ነው ያደረገው። ሌላው በሌሎች በአንዳንድ ዘፈኖች ላይ በተለይም ለንጹሃን ድምጽ ሆኗል። በብሔራቸው በማንነታቸው ምክንያት ለተገደሉ ሰዎች ድምጽ ሆኗል ማለት ነው እና እናት ኢትዮጵያ እንባዋ ፈሷል ይሰማል አንድ ቀን የሚሉ ብዙ ጥልቅ ግጥሞች አሉበት እና መንግስት የዜጎችን ደህንነት ማስጠበቅ አለመቻሉን እና ህዝቡ በመከራ ውስጥ መሆኑን የሚያሳዩ የተቃውሞ ድምጾች ናቸው እነዚህ ሙሉ በሙሉ ማለት ነው። እንግዲህ እረኛው የለም መንጋው ተበተነ የሚሉ አይነት ይዘት ያላቸው ስንኞች መሪነት ላይ ክፍተት እንዳለ በሀገሪቱ ውስጥ ከተፈጠሩ የፖለቲካዊ ግድፈቶች መካከል ከፍተኛው ከመሪዎች የሚመጣ እንደሆነ ነው እንግዲህ 100% ቁጭ ያደረገው እና ቴዲ አፍሮ ግጥሞቹን በጣም ካያቸዋቸው በጣም ረቂቅ ናቸው። መንግስት ይሄ እኔን ነው ብሎ በቀጥታ ለመከራከርም ደግሞ ይቸግረዋል። አብዛኞቹ ነገሮች ከእንደዚህ ጋር የሚገናኙ ናቸውና የአልበሙ መመረቂያ ጋዜጣዊ መግለጫ መከልከሉ መንግስት በመልእክቶቹ ደስተኛ እንዳልሆነ ትልቅ ማሳያ ተደርጎ ነው እንግዲህ አብዛኛው ሰው እየወሰደ የነበረው። ያው እንግዲህ የፈራው አልቀረም ማለት ይቻላል። አመጦ ዘፍዝፎታል። በተለይም ዳስጣል የሚለው በጣም
ከባድ ትርጉም ያዘለ ነው እና አድማጮች አሁን ላይ እንግዲህ እያንዳንዱን ስንኝ እየመነዘሩ ይሄ ለብልጽግና ነው፣ ይሄ ለክልሎቹ ነው፣ ይሄ ደግሞ ለብሔር ነው፣ ይሄ ደግሞ በቃ እና ሁሉም ሰው የራሱን ትርጉም እየሰጠ ነው የሚገኘው። እንግዲህ በዛም በሉት በዛ እስከ እንግዲህ ሁሉም 18 የሚባሉትም ዘፈኖች ማለት ይቻላል ከፍተኛ የሚባል አድናቆትን አግኝተዋል። እነ መሪማ በየአረብ ሀገሩ ተሰደው ሀገራቸውን ቤተሰባቸውን ለመርዳት ሲሉ ስለሚሰቃዩ ስለነዛ ሴቶች የተዘፈነ ነው። እጅግ ልብ የሚነኩ ግጥሞች ያሉበት ነው እና ቴዲ አፍሮ እንዲሁ በቀላሉ አርቲስት ብቻ ተብሎ የሚገለጽ አይደለም። አብዛኛውም ሰው በዛ ይስማማል። የህዝብ ድምጽ ነው። በቃ እሱ 100% የህዝብ ድምጽ ልንለው የምንችለው አይነት አርቲስት ነው። እንግዲህ ከዚህና ከዛ በኋላ ምን ይፈጠራል? መንግስት ምን ሊለው ይችላል? ሊያስረው ይችል ይሆን የሚሉ ብዙ መላምቶች አሉ። ግን ያ የሚሆን አይመስለኝም። በዚህ ዘመን እንደዚህ አይነት ነገሮች ውስጥ መግባት መንግስትን ያከስረው ካልሆነ በስተቀር ያተርፈዋል የሚል አንዳች እምነት የለኝም። ስለዚህ ቴዲ አፍሮ በዚህና በዛ እያለ እንግዲህ መልእክቱን እያስተላለፈ ቀጥሏል። እንግዲህ ያው እንደዚህ አይነት ስራዎቹ ይቀጥላሉ የሚል ነገር ነው ያለው። 35 34 33 ሚሊዮን ብር መልሶ በራሱ ዩቲዩብ ቻናል የለቀቀበት ዋነኛው ምክንያት እንግዲህ በነፃነት ሀሳቡን ለማስተላለፍ ካለው ጉጉት እንደሆነ ነው አብዛኞቹ እየተናገሩ ያሉት። እንግዲህ ኢንጆይ አድርጉት፣ ዘፈኑን አዳምጡት፣ ኢንጆይ ታደርጉታላችሁ። ኦፍ ኮርስ የራሳችሁን ትርጉም እየሰጣችሁ ስለ ሀገራችሁ እንድትጨነቁ እንድታስቡ ያደርጋችኋል። ይሄው ነው እንግዲህ በሌላ ፕሮግራም ደግሞ እንገናኛለን። በተለይም የሰውን ሪያክሽን ሌሎች ሰዎችስ ምን አሉ የሚለውን ደግሞ ሰብሰብ አድርጌ አስቃኛችኋለሁ። አብራችሁ ስለነበራችሁ አመሰግናችኋለሁ። ሰናይ ጊዜ ይሁንላችሁ። የቴዲን ሙዚቃ ኢንጆይ አድርጉ፣ ዘና በሉበት። ባይ ባይ።